በህይወት ለመኖርና ላለመኖር ወሳኝ ጥያቄ። በሁለተኛው የዓለም ጦርነት ወቅት በአውስትሪያ ሀገር የቬና ከተማ ነዋሪ የሆነውና የሳይኮሎጂ ምሁር ዶክተር ቪክተር ፍራንከል ይሁዲ ጁ በመሆን ምክንያት ብቻ በናዚዎች ተይዞ ወደ እስር ቤት ተወረወረ። እስር ቤት ውስጥ የነበረው ሁኔታ እጅግ የሚዘገንና ጭካኔ የተሞላበት ስለሆነ ብዙ እስረኞች ፈጽሞ መቋቋም አቃታቸው። በናዚ ወታደሮችም የሚደርስባቸው ግፍ አንድ ሰብአዊ ፍጡር ሊሸከመው ከሚችለው በላይ ሆነባቸው። ሁሉም ነገር አጥተውና ከእንስሳት በታች እንደሆኑ ተቆጥረው ለሚሰቃዩት ይሁዳ እስረኞች እነሱ ሊቆጣጠሩት የሚችሉት አንድ መብት ብቻ እንዳላቸው ተገነዘቡ። እሱም የራሳቸውን ሕይወት በራሳቸው ማጥፋት ነበር። ዶክተር ፍራንከል በነበረበት ካምፕ ውስጥ እጅግ ዘግናኝ የሆኑ የእርስ ማጥፋት ውሳኔዎች ይመለከት ነበር። ለምሳሌ አንድ አባት ወንበር ላይ ቆሞ አንገቱን ገመድ ውስጥ በማስገባት የቆመበትን ወንበር የገዛ ልጁ ከእግሩ ስር እንዲወረወር በማድረግ ሲሞት ተመለከተ። በወቅቱ ልጁ በዚህ ድርጊት ሊስማማ የቻለው አባቱ በሕይወት ኑሮ ሊደርስበት ከሚችለው ግፍና መከራ ጋር ሲነጻጸር በሞቱ ይሻሉ ስላመነ ነበረ። ዶክተር ፍራንከል ግን በአንድ በኩል በእስሩ የሚማቀቁ ሰዎች የሚደርሱባቸው ግፍና መከራ አብሮ ቀማሽ በመሆኑ ምክንያት ውሳኔያቸው ለምን እንደሆነ ይረዳል። በሌላ በኩል ሳይኮሎጂስቱ በመሆኑ እነዚህ ሰዎች ማሳመን በሕይወታቸው ለማትረፍ ፈለገ። በጉዳዩ ላይ ብዙ ካሰበና ራሱን በተደጋጋሚ ከጠየቀ በኋላ መልሱን በአንድ ጥያቄ ውስጥ አገኘው። ጥያቄው በጣም መሰረታዊ በመሆኑ ሰዎች የሚደርስባቸውን ግፍና መከራ መቋቋም ብቻ ሳይሆን በሕይወት መኖራቸውን ትርጉም እንዲኖር ማድረግ የቻለ ነበር። የዶክተር ቪክተር ፍራንከል አንድ ጥያቄ ከዚህ እስር ቤት ስትወጣ ማድረግ የምትፈልገው አንዱ ዋና ነገር ምንድን ነው የሚል ነበር። አንደኛው እስረኛ የጀመርኩትን የሳይንስና ምርምር ስራ መጨረስና ለሰው ልጆች ጥቅም እንዲሰጥ ማድረግ በማለት መለሰለት። ሌላኛው እስረኛ የጀመርኩትን መጽሐፍ አሳትሜ የህዝብ ዘንድ ማድረስ አለ። አሁንም ሌላው ልጆቼና ባለቤቴን ማግኘት አለ። ሁሉም ሰው ካለበት ዘግናኝ እስር ቤት ሊወጥ ሲወጣ ማድረግ የሚፈልገው ቢያንስ አንድ በጣም ዋና የሚለው ጉዳይ አለው። ይህ ዋና የተባለው ጉዳይ እንዳየው ሁኔታው በተለያየ ሁሉም በሕይወት እያለ ለማሳካት የሚፈልገው አንድ ዋና ነገር እንዳለው ይመለከታል። ሁሉም ሰው ይህን ያቀደውን ወይም የጀመረውን ጉዳይ ዳር ለማድረስ በሕይወት መቆየት አስፈላጊ ብቻ ሳይሆን ግዴታ መሆኑን መረዳት ጀመሩ። በዚህ ጥያቄ የተነሳ እስረኞቹ አሁን ባሉበት ሁኔታና እነሱ መድረስ በሚፈልጉበት መካከል ያለው ርቀት ጥርት ብሎ ታያቸው። ብዙ በተሰቃዩ ቁጥር መድረስ በሚፈልጉበት የተቃረመውን ማመንና መረዳት ቻሉ። አንድ ቀን ከእስር መውጣት እንደሚችሉ በማሰብ እያንዳንዱ የስቃይ ቀን ተጨማሪ መከራ ወይም ስቃይ ሳይሆን ማለፍ ካለባቸው የስቃይ ቀናት አንዱን እንደቀነሱ ራሳቸውን ማሳመን ጀመሩ። የአንድ መከራ ቀን ባለፈ ቁጥር ከመከራና ከግፍ ሕይወት ተላቀው ወደ አሰቡት የደስታ ኑሮ ለመድረስና የሚፈልጉትን ለማከናወን እየተቃረቡ መሆኑን አሰቡ። ይህንም ባሰቡ ቁጥር የሚደርስባቸውን ሁሉ እንደ ግፍና ስቃይ ሳይሆን የሚፈልጉት ጋር ለመድረስ ምን ያክል ጠንካራና ልብ ሙሉ መሆናቸውን መፍተኛ እንዲሆን ተገነዘቡ። ብዙ ጊዜ ሰዎች ችግር ሲገጥማቸው ዘላለማዊ ሆኖ እንደሚቀር ያስባሉ። ጊዜው ይርዘም ወይም ይጠር እንጂ ማንኛውም ችግር አንድ ቀን ይወገዳል። ስለዚህ ማንኛውም ሰው ችግር የሚቋቋመው በአንድ ወይም በሌላ መንገድ እስኪወገድ ላለው ጊዜ ብቻ ነው። ስለዚህ አንድ ቀን ባለፈ ቁጥር ችግራችን ከምንጋፈጥባቸው ቀኖች ውስጥ አንዱ ቀን ከመቀነስን ማለት ነው። ለዚህ ነው የዶክተር ቪክተር ፍራንከል ጥያቄ የብዙ እስረኞችን ሕይወት ማትረፍ የቻለው። ይህ አንድ ጥያቄ በዚህ የስቃይና የሰቆቃ ኑሮ ውስጥ ለነበሩ እስረኞች ተስፋ እንዲኖራቸውና ያሉበትን ሕይወት በጸጋ እንዲቀበሉ ካደረገ ከእነሱ እጅግ ባነሰ ችግር ውስጥ የሆነም ችግር ሲገጥመና አሁን ያለንበት ሁኔታ መድረስ ወይም መሆን ከምንፈልገው ሲራራቅብን ቆም ብለን ራሳችን የዶክተር ፍራንከል ጥያቄ ብንጠይቅ ሕይወትን በተለየ መልኩ ማየትና መቀበል ያስችለናል።